ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ዛሬ ደግሞ ከባለፈው ቪዲዮ የቀጠለ ነው። ባለፈው ቪዲዮ እንግዲህ ስለ ክርስቶስ ኢየሱስ አንዳንድ ነገሮችን ተናግሬ ነበረ። ይሄ እንግዲህ አጭር ቪዲዮ ነው። አጭር ቪዲዮ ማለት በቃ ያው እንደ ስሙ አጭር ነው። ሀሳቦችን ነው የምመጣው። ሀሳቦችን ደግሞ የተለያዩ ሰዎች የሚያደምጡ ሰዎች ደግሞ እንደ ትምህርትም እንደ ስብከትም ማዘጋጀት ይችላሉ እና ይሄ ግን አጭር ቪዲዮ ስለሆነ ጀስት አጠር ያለ ሀሳብ ነው የምናገረው ማለት ነው። እና ባለፈው ስለ ክርስቶስ ተናግሬ ነበር እና ዛሬም ደግሞ አንዳንድ ነገሮችን ለመጨመር ነው የመጣሁት ማለት ነው። እና ሰዎች ክርስቶስ ገብቷቸው ነው የሚያስብል ደረጃ አንዳንድ ያለ። ምክንያቱም አሁን እንግዲህ ክርስቶስ እንግዲህ ኢየሱስ ክርስቶስን በቃ እንደ ምንድነው የሚባለው በአማርኛ የቆሎ ጓደኛ በቃ የቆሎ ጓደኛ ከሱ ጋር እኩያ በቃ ምን ማለት አንዳንዱ ቃላት ለመግለጥ ራሱ የሚከብድ ነገር እንሰማለን በሚዲያውና እሱ ብቻ አይደለም አስተማሪዎቹ ወይም ተናጋሪዎቹ አይደለም። እኔ ብዙ ጊዜ የሚያሳስበኝ ሰሚዎቹ ግራና ቀኙን የማያውቁ ሰዎች በጣም በብዙ ሺህ የሚቆጠሩ ሰዎች ይሄንን የሐሰት ትምህርት ወይም ደግሞ መርዝ የሆነ ትምህርት የሚቀበሉ እውነት መስሏቸው የሚከተሉ ራሳቸውን በዛ ውስጥ የሚመለከቱ ሰዎች ስላሉ ነውና ግን ጀስት ጀነራሊ ግን ሳስበው በጣም እንደ ቤተክርስቲያን መሰራት ያለበት ያው እየተሰራም ነው አውቃለሁ። ግን ሞር ደግሞ መሰራት ያለበት ነገር ምእመኑ ስለ ክርስቶስ ያውቃሉ በደንብ። ጀስት ሰው ጌታን ይቀበላል ወይ ደግሞ በፋሚሊ ውስጥ ይመጣል፣ ይጠመቃል፣ ቤተክርስቲያን ውስጥ ይቀላቀላል፣ ወደ ተለያዩ አገልግሎቶች ይገባል። አገልግሎት ውስጥ የማይገባው እሁድም ወይም የተለያየ ቀን አምልኮ ወደ ቤቱ ይመለሳል። ስለ ክርስቶስ ኢየሱስ ማንነት ግን ምንድነው የሚባለው? ክርስቶሎጂ በአማርኛ ነገረ ክርስቶስ። ስለ ነገረ ክርስቶስ ግን ሰው ይሄን ያህል ያውቃል ማለት ምእመኑ በጣም አስቸጋሪ ነው። ምክንያቱም እንደዛ ቢሆን ኖሮ እነዚህ ሐሰተኛ አስተማሪዎች በጣም በብዙ ሺህ የሚቆጠር አድማጭ ነው ያላቸው እንዳየሁት እንደተከታተልኩት። እና ያው እንግዲህ እነሱ የሚለቁትን ትምህርት ደግሞ እኛም ደግሞ ያንን ትምህርት ትክክል አለመሆኑን እንናገራለን፣ ዝም አንልም። ምክንያቱም እነሱ እስካላቆሙ ድረስ እነሱም አያቋርጡም፣ ሌሎችም ያው እየጨመረ ስለሚሄድ እኛም ደግሞ ከመናገር ወደ ኋላ እንልም። ምክንያቱም አለመናገር ነው ኃጢአት፣ አለመናገር አለማሳወቅ ነው ኃላፊነት ያልሆነው እንጂ በቃ ከሌ ስቷል ከሌ ስታለች ከእንግዲህ የሚባል ነገር የለም። የሳተ ደግሞ ይመለሳል። እነዚህ ሰዎች እንግዲህ ቢመለሱ እድሉ አለ። የሳተ አይመለስምን ይላል መጽሐፍ ቅዱስና ስለዚህ የሳተም ስለሚመለስ እነሱም በጊዜ ቢመለሱ፣ ምክንያቱም ኢየሱስ ክርስቶስ የእግዚአብሔር ልጅ አምላክም ነው። በነገራችን ላይ ስለ ክርስቶስ ሲገባ ስለ ክርስቶስ ኢየሱስ ማንነት ሲገባ መጥመቁ ዮሐንስ እኮ የገባው ሰው ምንድነው ያለው? የእግሩን ጫማ እፈታ ዘንድ አይገባም። ስለ ኢየሱስ ክርስቶስ ሲገባህ እንደዛ ነው የምትለው። ወይም ደግሞ ስለ ክርስቶስ ኢየሱስ ሲገባህ እንደ ጴጥሮስ ማለት ነው። ጴጥሮስን ሊሰቅሉት ሲሉ ምንድነው ይቅርታ ተቋርጦ ነበር እና ስለ ክርስቶስ ኢየሱስ ሲገባ ጴጥሮስ ሲሰቅሉት ምንድነው ያለው? እኔ እንደ ጌታዬ ሊሰቀል አይገባም ብሎ የሐዋርያትን ታሪክ ስለ አሟሟታቸው ስታጠኑ ተዘቅዝቆ እንደተሰቀለ ይናገራል። ወደ ዮሐንስ ራእይ ደግሞ ስትመጡ ዮሐንስ አብሮት የነበረው ክርስቶስ ኢየሱስን ሲያይ ምን ሆነ? እንደ ሞተ ሰው። ከዛ በኋላ ክርስቶስ እዛ ላይ የተገለጠበት ማንነት አለ። ስለዚህ ስለ ክርስቶስ ሲገባ በነገራችን ላይ ክርስቶስ ጋራ አቻነኝ እኩያኔ ምናምን ሳይሆን የመጀመሪያው ኃጢአተኝነት ይገባሃል፣ እንዴት እንደዳንክ ይገባሃል፣ እንዴት ዋጋ እንደተከፈለል ይገባሃል፣ የክርስቶስ ፍቅር ይገባሃል፣ የክርስቶስ ወዳጅነት ይገባሃል፣ የክርስቶስ ወንድምነት ይገባሃል። እያከበርክ እየሰገድክ ደስ እያለ ከክርስቶስ ጋር ያለ ህብረት ትሄዳለህ እንጂ ከክርስቶስ ጋር እኩል ነኝ አቻ ነኝ ትንሽ ቆይቼ ደግሞ ይዘመርልኝም እንዳይመጣ በነገራችን ላይ በዚህ አካሄድና ስለዚህ ሲገባህ እንደዛ ነው። ግን ኢየሱስ ክርስቶስ ማን ነው የሚለውን ግን በጣም አሁንም በደንብ መነገር አለበት፣ መሰበክም አለበት ብዬ አስባለሁ። ክርስቶስ ኢየሱስ እኮ በሞተ ጊዜ እኮ ፀሐይ ብርሃኗን መስጠት አቆመች። የሞቱ ሰዎች ከመቃብር ተነሱ።
መጋረጃው ከላይ ወደ ታች ተቀደደ። ደግሞ ሲነሳ ከፍተኛ የሆነ መቃብሩ ተንከባሎ ክብሩ ዮሐንስ እንደተመለከተው ደግሞ ሲመጣ በመላእክት ታጅቦ ማለት አጭር ቪዲዮ ነው ብያችኋለሁ። አጠራጠር ያለ ነገር እና ክርስቶስ ኢየሱስ ከሱ ጋር እኩል ነን እኛም ክርስቶስ ነን የምትሉ ሰዎች እያላችሁ የምታስተምሩ ሰዎች ይሄን ነገር አንብባችሁታል። ግን መንፈስ ቅዱስ ካልገለጠ ደግሞ አንዳንድ ነገር ከባድ ነው። ወይም ደግሞ አውቆ ሰው ከሳተ ምን ታረጋዋለህ? አውቆ ከሳተም ምንም ማድረግ አይቻልም። በትምህርት የገባ ነገር ከባድ ነው። አንዳንድ በነገራችን ላይ አጋንንት ገስጸው ይሄዳል። በትምህርት የገባ ደግሞ ከባድ ነገር ነው። በትምህርት የገባን በእርግጥ በትምህርት ነው የምታስወጣው። ግን አሁንም ቢሆን ክርስቶስ ኢየሱስ ጋር እኩያ አቻ ነኝ የሚባል ነገር የለም። ሰው ነው፣ ኢየሱስ ክርስቶስ ነው። አቻ ከሆንክ ወይም ደግሞ ከክርስቶስ ጋር እኩል ነኝ እኔም ክርስቶስ ኢየሱስ ነኝ የምትል ከሆነ እስቲ በስም አጋንንት አስወጣ፣ እስቲ በስም ፈውስ፣ እስቲ በእንትና አሁን ለምሳሌ በቃ አበበ ከተባለ ያ ሰው እንደ ምሳሌ ነው የወሰድኩትና እስቲ በአበበ ስም አጋንንት ውጣ በለው፣ እስቲ በአበበ ስም በሽታ ተፈወስ በለው። እስቲ የኢየሱስ ክርስቶስን ስም እየተጠቀምክ በሱ እየጸለይክ በሱ አጋንንትን እያስወጣ በሱ ደዌን እየፈወስክ እኩል ነኝ የምትል ከሆነ አንተ አሁንም አልገባህም። ስለዚህ ምኑ ጋ ነው እንዴ? ምኑ ጋ ነው እኩያ ሆንከው? ኢየሱስ ክርስቶስ እኮ መዝሙር አልጻፈም ወይም አልዘመረም፣ በሚሊዮን ይዘመርለታል። ክርስቶስ ኢየሱስ መጽሐፍ አልጻፈም፣ በቢሊዮን መጽሐፍ ይጻፋል፣ በየዕለቱ ይዘመርለታል። አንተ እኩያ ሆነህ የቱ ጋ ነው ቦታ እንዴ? ስለዚህ አሁንም ጊዜ ያለው ወገኖቼ፣ ስቶ ማሳት ደግሞ በጣም ከባድ ነው። በነገራችን ላይ እኔ ቅድምም ብያለሁኝ፣ የሚስተው እንዳለ ሆኖ የሚያሳስታቸው በብዙ ሺዎች የሚቆጠሩ ሰዎች ግን የነዛ ሰዎች ተጠያቂ ናችሁ። እንደዚህ እያላችሁ የምታስተምሩ እኛ ክርስቶስ ነን ከክርስቶስ ጋር እኩል ነን እኛ አምላክ ነን የምትሉ ሰዎች፣ በነገራችን ላይ እንደዚህ የሚሉ ሰዎች ወይም የተገለጠ ነገር እኔ አላሳዩም እኮ። ቢያሳዩ ጥሩ ኦኬ። ከክርስቶስ ጋር እኩል ነኝ ኢየሱስ ክርስቶስ ጋር አቻኒ ምናምን የምትል ሰዎች የምታስተምሩ ሰዎች አሳዩን፣ የሆነ ነገር የሆነ ድንቅና ታምራት አሳዩን፣ የሆነ ነገር አሳዩን። ክርስቶስ ኢየሱስ እንዳሳየ እኛም ደግሞ እሱ በሰጠን ስልጣን እያሳየን እንዳለ ነው። የሆነ ነገር አሳዩ። ምንም እኮ የለም እኮ የሚታይ ነገር የለም። ወይም የሆነች 100 ሰው ሰብስቤ እንዳለው ዘማሪው የሆነ ሰው ሰብስበ ስላል ከክርስቶስ ኢየሱስ ጋር እኩል ነኝ። ስለዚህ አሁንም ጠይቁ እናንተ ሰዎች፣ እነዚህ አሳሳች ትምህርት የምትከታተሉ ሰዎች ክርስቶስን አስቡ። እነዚህን ሰዎች የሚያስተምሩትን ደግሞ ተመልከቷቸው። ያላቸውን ነገር ከመናገር ውጭም ሌላ ምንም ነገር የለም። አብዛኞቹ ከመናገር ውጪ ይሄ ነው የሚባል በተግባር የተገለጠ ነገር የላቸውም። ስለዚህ ክርስቶስ ኢየሱስ ጋር አቻ ነኝ እኩያ ነኝ የምትሉ ሰዎች ብላችሁ የምታስተምሩ ሰዎች አሁንም አልረፈደም። ተመለሱ ላለሁ። ስለዚህ የዛሬ ቪዲዮ ምንድነው ለምትሉኝ ሰዎች፣ የዛሬው ቪዲዮ ክርስቶስ ኢየሱስ ሲገባህ ከክርስቶስ ኢየሱስ ጋር እኩያ ነኝ አቻ ነኝ አትልም የሚል ነው። እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ መልካም ቀን።